ابن القيم رحمة الله عليه صنف كتابا عظيما كتاب صفوان في مسألة الصلاة على النبي عليه الصلاة والسلام سماه جلاء الأفهام في فضل الصلاة والسلام على خير الأنام بلو. وقد ذكر 40 فائدة أذكرها على عجالة قبل الأذان طيب ملكم ذكر رحمة الله عليه الله أولا يزلتنا مجمر يتقسو يا الله عز وجل تأزاز مفتصمنا ثانيا ولتنيا موافقة الله سبحانه وتعالى في الصلاة نبي صلى الله عليه وسلم لا صلوات مورد الله غير مقطمنا ثالثا كملائكه غير مقطمنا اربعا الحصول على 10 صلوات من الله 10 صلوات ماغنيت لمن يصلي على النبي صلى الله عليه وسلم بنبي صلى الله عليه وسلم لا عندي غزي سلاورده خامسا امستنيا ان يرفع باريا العبد بسو 10 درجة كف يدرجلتان سدستنيا يكتب له بها 10 حسنات يصفلتان سابعا انه سبعتنيا 10 مطفو سرا يتابسلتان ثامنا انه سمنتنيا صلوات كاسقدمه دعاو تقباي እንደሚሆን ተስፋ ይኖረዋል ዘጠነኛ የነብዩን ምልጃ ለማግኘት ሰበብ ይሆንለታል አስረኛ ወንጀሉ እንዲማርለት ምክንያት ይሆናል 11ኛ ባሪያው የጨነቀውን ነገር አላህ እንዲበቃው ሰበብ ይሆንለታል 12ኛ يوم القيامة ባሪያው ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ እንዲቀርብ ያደርገዋል 13ኛ በችግር ጊዜ የሰደቃን ቦታ ይተካል 14ኛ ጉዳይህ እንዲፈጸም ሰበብ ይሆንልሃል 15ኛ ሰላዋት ያደረገ ሰው ላይ አላህ ሰላዋት እንዲደረግበት ይሆናል የመላእክቶቹን ሰላዋት 16ኛ ሰላት ለሚያደርግ ሰው መጥሪያውና መጽጃ ይሆንለታል 17ኛ ከመሞቱ በፊት በጀነት እንዲበሰር ያደርጋል 18ኛ ከየውም القيامة አስፈሪዎች መዳኛ ይሆንለታል 19ኛ ባሪያው የረሳውን እንዲያስታውስ ያደርገዋል 20ኛ በነብዩ ላይ ሰላዋት ማድረግ ነብዩም እንዲመልሱለት ይሆናል 21ኛ የመድረክ ማስዋቢያ ይሆናል የውም القيامة ለቁጭት እንዳይዳረጉ ያደርጋል 22ኛ ድህነትን ያባራል 23ኛ ስስታም የሚባልን ስያሜ ከባሪያው ላይ ታስወግዳለች በነብዩ ሰለላሁ ዐለይሂ ወሰለም ሰላዋት ከወረደ 24ኛ በሱ ላይ ከሚደረግ ዱዓ መዳኛ ይሆናል ወደደም ጠላ 25ኛ ጀነት መንገድን ለመከተል ሰበብ ነው ምክንያቱም ሰላት የሚልን ሰው ወደ ጀነት መንገድ ስለምታደርሰው نعم انها ترمي بصاحبها على طريق الجنه 26ኛ ከመድረክ ግማት ያድናል የአላህና የመልእክተኛ ሰለላሁ ዐለይሂ ወሰለም ስም የማይወሳበት ቅምምጥ ከሆነ 27ኛ አላህን በማመስገንና ነቢ ላይ ሰላትና ሰላም በማውረድ የተጀመረ ንግግር መፈጸሚያ ይሆናል 28ኛ ባሪያው በሲራጥ ላይ ብርሃኑ እንዲበዛለትና እንዲበረክትለት ያደርጋል 29ኛ ባሪያው ከድርቀት እንዲወጣ ያደርጋል ባሪያው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ከበዛ ከድርቀት ይወጣል 30ኛ አላህና በነቢ ላይ ሰላት የሚያወርድን ሰው በሰማይና በምድር ያማረ ውዳሴን ያስቀምጥለታል 31ኛ ሰላት የሚያደርግ ሰው ራሱን እድሜውን መልካም ሰበቦቹ ሁሉ የተባረከ ይሆንለታል 32ኛ ባሪያው የአላህ እዝነት እንዲያገኝ ሰበብ ይሆናል 33ኛ ለነብዩ ሰለላሁ ዐለይሂ ወሰለም ያለው ውዴታ እንዲዘወትር ምክንያት ይሆናል ከዚህም ይጨመርለታል እንዲበዛለትም 34ኛ ሰላዋት የሚያደርግ ሰው ነብዩ ሰለላሁ ዐለይሂ ወሰለም እንዲወዱት ሰበብ ይሆናል 35ኛ ባሪያው የተመራና ቀልቡ ህያው ይሆናል 36ኛ ሰላዋት የሚያደርግ ሰው ስሙ ለነብዩ ሰለላሁ ዐለይሂ ወሰለም ይቀርባል እሳቸውም ዘንድ ይወሳል 37ኛ እግሩ ሲራጥ ላይ እንዲጸና ሰበብ ይሆናል በሱም ላይ እንዲያልፍ 38ኛ በሳቸው ላይ ሰላዋት ማውረድ በሳቸው ላይ ያለብን ሐቅ ትንሽ መፈጸም ነው ሰለላሁ ዐለይሂ ወሰለም 39ኛ አላሁ ሱብሓነሁ ወተዓላ ለማስታወስ ለማመስገንና ወደ ባሪያዎቹ ረሱልን በመላኩ የዋለውን ውለታ ለማወቅ ያግዛል
40ኛ ዱዓ ነው ማለትም ባሪያው ጌታውን ተባረከ ወተዓላ መጠየቅ ነው የሚወዳቸውንና የሚያፈቅራቸውን እንዲያወድሳቸው ሰለላሁ ዐለይሂ ወሰለም እሳቸውን ማላቁንና ማክበሩን እንዲጨምርላቸው መወሳታቸውም እንዲቀድምላቸው መጠየቅ ነው